የመንገጠመኝ ነው ርዕሱን ሲያነበው የቤተሰብ የባዕድ አምልኮ መንፈስ ወደ ልጆች ሲተላለፍ የሚመጣ ባህሪ ምናምን የሚል ነው የ2013 ላይ ምናምን የለቀኩት ነው ከዛ ይሄ ሰው ትምህርቱን እያዳመጠ ቀስ እያለ እየተለወጠ መጣ ለጽዋ ማህበርተኛውም አሪፍ ትምህርት ሰምቻለሁ ገጠመኝ የሚል መምህር ተስፋ ይባላል እንደዚህ ስማ ቆንጆ ነው ይሄን አዳምጥ እያለ እየመረጠ ሰጠው ለምን የልጁን ባህሪ ብቻኝነቱን ስለሚያይ እየመረጠ ሲሰጠው የባሰ በጣም እየወደደው መጣ ልክ ባህሪውን እያየ አብሮት አዋዋላቸውን ስለሚያቀው የእናቱንም ባህሪ ስለሚያቀ የቤተሰቦቹን ባህሪ ስለሚያቅ ሲለው ምርጥ ጓደኛው ሆነ በቃ መቼም የማይለያዩ በቃ አብሮን የሚሰግዱት አብሮን የሚጸልዩት የድርጅቱ የፋብሪካ ሰራተኛ መሆኑ እስኪረሳ ድረስ በቃ እኔ ገዳማት ልሂድ ልሳለም አንተ ድርጅቱን ምራልኝ ምናምን ብሎ ለሱ ድርጅቱን ሰጠው ከዛ እሺ ብሎ በቃ ማለት ምንም የሚከብድ ነገር አይደለም ስራው ሲል መንፈሳዊ ህይወት ሲመራ ስራው እየከሰረ መጣ ምንድነው በምን እየከሰረ እንደሆነ አያውቀውም ብቻ ፌል ያደርግበታል የስራው ጸባይ እኔ አላውቀውም ብዙምና ዜሮ ገባው አለ ምናልባት እሱ እስቲ ስለያዘው ሊሆን ይችላል እኔ ሊያዘው ብዬ ሲይዘው ድርጅቱ ወደ ነበረበት ተመለሳልና ያው ነው እኔ አድርግ ምለው ነው የሚያረጋው ምንድነው እኔ ያስኩት እሱ ያዘው ለምንድነው ድርጅቱ እንደዚህ ለውጥ የሚያመጣው ብሎ ገርሞታል ለካ ምንድነው ልክ ይሄኛው ልጅ ድርጅቱን ሲይዝ የጽዋ ማህበርተኛው ማለት ነው ሙሴ ልበላችሁ ሙሴው ድርጅቱን ይዞ ሲያስተዳድርለት ይሄ ወደ መንፈሳዊ ህይወት ሲያዘወትር ውስጥ ያለው መንፈስ የቤተሰቦቹ መንፈስ ለህይወቱ ሰፊ ጊዜ ስላገኘ ያን ጊዜ እንዲያሳጣው ፈልጎ አውቆ ድርጅቱን እንዲከስር አደረገ ጊዜ ሊያሳጣው ፈልጎ ከዛ በቃ አሁንም ልክ መንፈሳዊ ህይወቱን ትጉት አድርጎ ወደ ስራው ሲያተኩር ደግሞ ድርጅቱ ወደ ነበረበት ተመለሰ አልገባውም አላወቀም ነበር እንደዚህ አይነት ነገር እንደሆነና በኋላ ትምህርት ላይ ሲሰማ ሰይጣን አውቆ በስራ ቢዚ ያደርገናል በተለይ ምንሳለምበትን ምንጸልይበትን ምናምን ይሄ ቤተክርስቲያን መንፈሳዊ ህይወቶች መመራበትን ጊዜ ይጋፋል ብዬ ሳስተምረው ኦኬ ለካ ለመንፈሳዊ ህይወቴ ጊዜ ስላገኘው ለሌላ ሰው ስለሰጠው ነው እንዴ ምናምን ብሎ ችግር የለውም ብሎ የሚሰራበት ቢሮ ውስጥ የጸሎት ቦታ አዘጋጅቶ መስገድ መጸለይ ምናምን ሲጀምር ከጀመረበት ቀን ጀምሮ ጭራሽ ያሽቆለቆለ ድርጅቱ እየከሰረ መጥቶ ዜሮ ገባ እዳ ሆነ መክፈል አቃተው ደሞዝ መክፈል አቃተው በቃ ለራሱ ለነዳጅ አጣ በቃ ማለት በብድር ላይ ብድር እንደገና ባንክ አጨናነቁት እና ጭራሽ አንደኛው ሌላ ቦታ የከፈተው በሐራጅ ተወሰደበት የብድር የገደቡ አልቋል ተብሎ ተወሰደበት ይሄኛውም በብድር ምክንያት ሌላ በቃ መሸጥ ሁሉ ጀመረ ሸጦ ብድሩን እዳውን ከፈለ ባዶ አሁን ያለው የእናትና አባቱ ቤት ብቻ ሆነ የእናትና አባቱን ቤት ሸጦ ደግሞ እንደገና መልሶ እዛው ቢሮ የሚሰራበት ድርጅቱ ፋብሪካው የነበረበት ቦታ ላይ ሌላ ራሱን ስራውን የሚሰራበት ብቻውን መስራት ጀመረ እና ይሄንን ጓደኛውን ጠርቶ ምንድነው ስሰግድ ስጸልይ ምናምን እንደዚህ ሆነ እንዴት ነው ወደ እግዚአብሔር ስቀርብ እንደዚህ ሆነው ለምንድነው ምን ሆኜ ነው ጭራሽ ያለኝን ያጣሁ ነው እና ምንድነው ይሄ ነገር ዓለማዊ መሆን አለብኝ እንዴ እግዚአብሔር ወደሱ ስቀርብ ለምንድነው ሀብቴን የሚወስድብኝ በጣም ተጨናነቀና እስቲ መምህር ተስፋ ጋር እንሂድ ብለው መጡ ኔጋ እና ስናወራ እኔ ገብቶኛል በጣም በቃ ሲያስረዳኝ እያንዳንዱ ነገር ሲያስረዳኝ ደስ ብሎኛል እና ልጁ ያለበት የሀብት ኑሮ የስልብና ገንዘብ ነበረ አባቱ የወረሱት አባቱ የሰጡት ያወረሱት እሳቸው በግፍ የተቀበሉት ገንዘብ ነበር እናትየው ጥሩ ናቸው አባትየው ግን የሆነ ጊዜ ላይ የሆነን የደሃ ገንዘብ መሬት ወስደው እንደገናም ደግሞ የሆነ ፍርድ አጓድለው ብቻ ደሃ በድለው ፍርድ አጓድለው ምንድነው ሚዛን በድለው ነው የሚባለው እንደዚህ አይነት ነገር አርገው ነው ሀብት ንብረት ያገኙት ከዛም በኋላ ደግሞ እዛው ድርጅታቸውን የከፈቱት ድርጅታቸው ላይ ለ20 ምናምን ዓመት ሲሰሩ በሀብት ድግምት ነው የሚሰሩት የሀብት ድግምት አለ ይሄ ምንድነው ሀብቴን ሳላጣ ለልጄ ለሚቀጥሉት ልጆች ላስተላልፍ ብለው ነውና ይሄ ነው የሆነው ምናልባት አባትህ እንደዚህ አድርገው ይሆን ሱባኤ ግባ ሲጸልይ ምናልባት የግፍ ገንዘብ አውርሰው እንዳይሆን ምናምን ብዬስለው አረ እንደዚህ የሚያደርግ አባት አይደለም ምናምን አለና ይሄንን ሱባኤ ሲገባበት በቀጥታ አባትየው ራሳቸው በህልም መጡ ማለት በመንፈሱ የአባትየው መልክ ይዞ መጣ ማለት ነው አንተ ማን አባክ ስለሆንክ ነው ብሎ እኔን እንደዚህ ማንቁርቴን ይዞ
ከመሬት እንደዚህ እያጋጨኝ እኔን ማለት ነው እኔን እያጋጨኝ አንተ ማን ስለሆንክ ነው እሱ ጋር ሄድከው? ያጋጨኛል፣ ይመታኛል። እና አባቱ መሆኑን ያውቃል፣ ግን ማነህ እያልኩ ነው የሚለው በህልም። ማነህ አንተ ይለዋል። እኔ እኮ አባትህ ነኝ። አንተማ አባቴ ያለ አባቴ እንደዚህ አይደለም። እና በህልም ውስጥ መልኩ ምንም እንኳን የአባቴ ቢሆንም ንግግሬ ግን አባቴ እንደዚህ አያደርግምና አንተ ሌላ ሰው ነህ ብዬ እምለው እኔ ግዙፍ ሆኜ ሰውነቴ ትልቅ ሆኖ ነጭ በነጭ ለብሼ ሆነ ማምር ሰው ሆኜ ነው የምታየኝና ያ ሰው ደግሞ አባቴ መስሎ የሚታየው ሰው ደግሞ አነስ ብሎ አንተን እንደዚህ ይዞሃል አለኝ። እና ከኪስህ መስቀል ነገር ይዘህ አውጥተህ ማተቡ እንደዚህ አድርገህ ስታረገው አለኝ። የኔ የራሴን እንግዲህ የስብከት ቀሚሴ ልብስ መስቀል ይሁን አላውቅም ስታረገው አለኝ። ስታረገው እንደዚህ ብሎ ኤሌክትሪክ እንደያዘ ሰው እጁን እንደዚህ አነሳ፣ ከላይ አነሳና በቃ ከዛ በኋላ ባነንኩ ነው የሚለው። እና ለምንድን ነው አንተን ሲመታ ያየሁት አለኝ። አዎ ብዙ ጊዜ ሰዎችን አስተምሬ ሰዎችን መክሬ ወደ ቤቴ ስገባ መንፈስ ሊበቀለኝ ይሞክራል፣ ወይ በልጆቼ ወይ በባለቤቴ ወይ በራሴ ላይ ወይ ደግሞ በሆነ ቢዝነስ ወይ በምሰራው ነገር ላይ ወይ ደግሞ በማስተምራቸው ሰዎች ላይ የባህሪ ለውጥ ሊመጣ ሊያደርግብኝ፣ ታማኝ የምላቸው ጓደኞቼ ባህሪያቸው ይቀየርብኛል፣ አሉኝ የምላቸው መቀርባቸውን ሰዎች ሊያርቅብኛል፣ ችግር ይፈጥርብኛል ምናምን ብዬ ነገርኩትና አንዳንድ ጊዜ ጸሎት ቦታ ላይም መንፈሱን ይዘዋለሁ። አንተ ማን ስለሆንክ ነው እሷን የቀየርካት? ለምንድን ነው አንተ የቀየርካት? ሚስቴን ቀማኸኝ እያለ መንፈሱ ይጮህብኛል ጆሮዬ ላይ፣ ወይም ደግሞ በእንቅልፍ ልቤም ይታየኛል በሰመመን ሆኖ ምናምን ብዬ ስለው ደነገጠ። ስለዚህ ያንተን ትምህርት ስላዳመጥኩ አንተ እኔን ስለመከርከኝ የኔ መንፈስ አንተ ጋር መጥቶ ወይም የአባቴ መንፈስ አንተ ጋር መጥቶ ሊጎዳህ ነው አለኝ። ይሆናል እንግዲህ እንደዛ አስቧል ማለት ነው አልኩት። ስለዚህ አልምጣ አለኝ። ነው አይደለም፣ ችግር የለውም፣ አይዞህ፣ አትፍራ፣ ከጸበል አያመልጥም፣ ከእምነት ከቅዱስ ቁርባን አያመልጥም አልኩት። እና የሆነ እንትን ተሰማው፣ ደስ የሚል ይሆናል አይደለ? ምንም መንፈስን እንደማልፈራው ሳሳየው ደብተራን በብዛት የተቃወምኩኝ እንደማስተምር ስለሚያውቅ ለነገሩ አንተ ዋናውን ከጠንቋይ ይልቅ ደብተራውን እየተቃወምክ በህይወት አለ፣ የህዝቡ ጸሎት ረድተዋል አለኝ። አዎ፣ ስለዚህ ምን ይሻላል አለኝ። የእናትና አባትህ ምን እንዴት አድርገው ሀብት እንዳወረሱ ሱባኤ ገባ አልኩት። ሱባኤ ሲገባ አሁን የነገርኳችሁ የግፍ ገንዘብ እንደሆነ፣ ጭራሽ እሳቸው በመስሪያ ቤቱ ቦታ ላይ የቀበሩት ነገር እንደነበረ፣ መኖሪያ ቤት ውስጥ የቀበሩት ነገር እንዳለ፣ አሁን ወርዶ ተከራይ ሆኗል። ቤቱን ሸጦ ምናምን በቃ ዕዳ መክፈያ ነው ያደረገው። ዕዳ እስከ መክፈልና ታዲያ ይሄ ነገር እኮ የኔን ገንዘብ አምጣ መልስ እያለህ ነው አልኩት። በኋላ ላይ በሳምንቱ ሲመጣ እኮ ለምን ወሰደው ታዲያ? ለምንድን ነው ያጣሁት አለኝ። ገንዘቡ የዕዳ የግፍ ገንዘብ ስለሆነ እኔ ለአባትህ የሰጠሁት ኃጢአት እየሰራህ እንድትበላበት እንጂ፣ ወይም ደግሞ የአባትህን ገንዘብ እየዘሞትክ ኃጢአት እየሰራህ ዓለማዊ ሆነ ፓጋን ኤቲስት ሆነ ወደ መንፈሳዊ ቦታ ሳትመጣ ጭልጥ ብለህ ዓለማዊ ሆነ የምትበላውን እንጀራ ሰጠሁህ እንጂ መንፈሳዊ ሆነ የምትበላውን እንጀራ አልሰጠሁህም ብሎ ሰይጣን የራሱን ንብረት እየወሰደ ነው። መጽሐፍ ቅዱስም እንዲህ ይላል፣ ከኔ ጋር የማያከማች በከንቱ ይበትናል ይላል ስለው አለኝ። ከኔ ጋር የማያከማች በከንቱ ይበትናል፣ ከኔ ጋር ሰብስቡ ይላል። ስለዚህ አሁን ከእግዚአብሔር ጋር ላከማች ነው አለኝ። በቃ ገብቶሃል አልኩት። ከዚህ በኋላ የሚመጣ ነገር ነው። እኔ አሁን ትክክለኛው ህይወት የምኖረው አለኝ። እስካሁን የኖርኩ ህይወት ትክክለኛ ህይወት ቢሆንም ገንዘቡን የግፍ ገንዘብ ስለነበረ አንተ አያያዝ ስለምትችልበትና ስላላባከንከው እስካሁን ድረስ በስርዓቱ ይዘኸዋል። ልክ መንፈሳዊ ስትሆን ግን አጣኸው አልኩት። አዎ በ2 ዓመት ውስጥ ነው ያጣው። በ2 ዓመት ውስጥ እንግዲህ በጣም የሚገርም ነው። እና በጣም ተሰማው ውስጡ። እና ይህን ገንዘብ ግን ቀድሜ ነቅቼ ቢሆን ኖሮ ምን ማድረግ ይችል ነበር አለኝ። ከላዩ ላይ አስራት ብታወጣበት ወይም ደግሞ እግዚአብሔር ሆይ ይሄ ሀብት የኔ ካልሆነ ይሂድ፣ የኔ ከሆነ ግን አስቀረው ብለህ ሱባኤ ብትገባም ደግሞ አንድ ምልክት ያሳየህ ነበረ። አሁንም ምልክት አይተሃል እኮ ያንተ አልነበረም አልኩት። እንዴት ነው ከዜሮ የምነሳው አለኝ። እኔ እንጃ፣ እግዚአብሔር የሚሰራውን ቀን ጠብቅ አልኩት። በጣም አዘነ እና ምንም የለውም፣ ታክሲ ተሳፋሪ ነው፣ መኪናውም የለውም። እንደዛ ሰራተኛ ሲያስተዳድር የነበረ ልጅ ማለት ነው። እና ጓደኛው ይሄ ሙሴው የጽዋ ማህበርተኛ ሙሴው አልተለየውም፣ ቤቱ ይመጣል፣ አብሮት ነው። እና በጣም አዝነዋል፣ አንገታቸውን ደፍተዋል። እኔ ይኸው ትምህርቱን እያዳመጥኩኝ አለሁኝ እስካሁን ድረስ። አንተ ለምን ስታዳምጠው እንደዚህ እንደሆን ካልገባኝም አለው ሙሴው። እኔ የሚገርመኝ እሱ ነው። አንተም እያዳመጥከው ነው፣ ብዙ ጊዜ ያዳምጠዋለሁ ብለኸኛል። ምንም የተነካብህ ነገር የለም። የኔ ለምን ተነካ? ቤተሰቦቼ እሺ በግፍ ያገኙት ገንዘብ ነው ብሎ በህልም አሳየ።